ዴቭ በጥርጣሬ አዴን አስቀየማት። በጣም አዲስ የተፈጠረ ነገር አለ። እሱም ነገር እንግዲህ በደንብ አይታችሁታል። በጭራሽ ደግሞ ይሄን ነገር አዴ እንደማታደርገው እያወቀ በጭራሽ አዴ መጠርጠር አልነበረበትም ብዬ አስባለሁኝ። እሷም ደግሞ እንዴት በሆነ ባልሆነውም እየጠረጠርከኝ እንዴት ነው ካንተ ጋር ከዚህ በኋላ ብሬ መኖር የምችለው ብለዋለች። የባቡሬም እናት ደግሞ አትፈትነኛ አይባልም፣ ግን ደግሞ ፈተናውን በደንብ ማለፍ ነው ብላ ነግራታለች። እየተፈጠረ ያለው ነገር እንግዲህ የባቡሬም እናት በባለቤቷ በመሞቱ ወይም ደግሞ በባቡሬ አባት በመሞቱ ምክንያት በጣም ተረብሻለች። በጣም ያልሆነ ስሜት ውስጥ ገብተዋል ቤተሰቡ በአጠቃላይ ማለት ነው። ፍቅርም ደግሞ ቅጣቷን ተቀጥታለች ማለት ነው። እንግዲህ በተለይ ሮማን አሟት በነበረ ሰዓት ላይ እንደፈለገች ስታደርጋት ነበረ። አንቺ እሷም ሰው ናት፣ አንቺም ሰው ነሽ፣ ስለዚህ እሷ ለተወሰነ ጊዜ ታርፋለች፣ እናንተ ስራውን ስሩ ብላቸው ነበር ማለት ነው። ሰላም ሰላም፣ ውድ የተከበራችሁ የቻናሌ ተከታታዮች እንዴት ናችሁ? ከኔ ጋር ሁሉ ሰላም ነው። ሰላማችሁ ይብዛልኝ ባላችሁበት። ውድ ቤተሰቦቼ ለቻናሌ አዲስ ከሆናችሁ ሰብስክራይብ አድርጋችሁ ቤተሰቡን ነባሮች ዌልካም፣ እንኳን በሰላም መጣችሁ ብያለሁ ውዶቼ። ተወዳጁ የአደይ ድራማ በተለመደው ሰዓት ተለቋል ውዶቼ። እንግዲህ በጣም አወዛጋቢ ነገር ተፈጠረ። በተለይ ይህን ነገር ማን ሊያደርገው እንደቻለ ዴቭ እየጠረጠረ ይመስለኛል ፍቅርንና እዚህ ጋር ሊና እዛ ጋር ቤዛ። ይሄ ሁሉ ስራ የቤዛ የሊናና የነ ፍቅር ስራ እንደሆነ ፍቅርን በእርግጥ የሆነ ነገሩን ጫፉን ታውቃለች እንጂ ሙሉ ለሙሉ ፍቅር አታውቅም። ይሄን ነገር የዴቭና የሊና ስራ ነው። ሊናም ደግሞ ዴቭን ስለምትፈልገው ነው። አዴ ይችኛይቱ ደግሞ ቤዛ ደግሞ ይሄ ነገር የምታደርገው እዛ ቤት ውስጥ ለመግባትና የዛን ቤት ሰላም ለመንሳት ስለምትፈልግ ብቻ እንጂ ሌላ ነገር አይደለም። ባርኮት ከዚህ በኋላ መቼም ቢሆን ቤዛን ፍቅረኛ አድርጓት ከቤዛ ጋር ሊሆን እንደማይችል ቤዛ በደንብ ታውቃለች። ስለዚህ እሱ ለኔ ካልሆነ ህይወቱን ምስቅልቅል ነው የማደርገው ብላ ነው ያሰበችው። እንግዲህ ባርኮት ለስራ ወደ ፊልድ እንደወጣ ነው እንግዲህ አልተመለሰም ማለት ነው። ቢመለስ ደግሞ በጭራሽ እዛ ቦታ ላይ ቤዛ ለያት እንደማይፈልግ ነግሯት ነው የሄደው። እናቲቱ የቤዛ የባርኮት ፍቅረኛ እንደሆነች ስለማታውቅ ነው እስከዛሬ ድረስ የቤት ሰራተኛ አድርጋ ያስቀመጠቻት። የሱ ፍቅረኛ ሆና ከሱ ጋር ለምን እንደምትጣላችና ሁሉ ነገር ብትነግራት ግን በፍጹም እዛ ቤት እንድትኖር አታረጋትም ነበረ። ዳይመንድም ኬንጎም ደግሞ ከቅምጥል ጋር ከጎኗ ሆነው እስካሁን ድረስ እያጽናኗት ያሉበት ሁኔታ ነው ያለው። ኪንጎም ደግሞ እንግዲህ የእሷን የፍቅር እንትኗን ተቀብሏት ከዚህ በኋላ ከጎኗ እንደሚሆንና ከጎኗ እንደማይለያት ጠንክራ እኔንም እንድታጠነክረኝ ይፈልጋል፣ አንቺም ጠንከሪልኝ ምናምን ብሎ እያበረታታት ነበር። ይሄ ነገር ደግሞ ደስ ይላል። አሁንም ቢሆን ለምለም ከባቡሬ እናትና ከባቡሬ ከሁሉም ጎን ሆና ሁሉንም እያበረታታቻቸው እያጽናናቻቸው ነው ያሉት። እውነት ለመናገር ለሙየን የመሰለች መልካም ሰው በህይወታቸው ስላገኙ በጣም ሊደሰቱ ይገባል። ባቡሬም ደግሞ በፍቅሯ ጠብ ብሏል ማለት ነው። ለምለምን ወዷታል፣ አፍቅሯታል። ኤላ ቢመጣ ምንድን ነው የሚፈጠረው? ኤላ ከዚህ በኋላ የለምለም ህይወት ውስጥ ገብቶ የመወሰን መብት አለው ብዬ አላስብም። ምክንያቱም በጣም ልቧን ሰብሮት ስለሆነ ሄደው ከማንኛውም ሰው ጋር የፍቅር ግንኙነት ብትጀምር ማንኛውንም ሰው ጋር ባቡሬም ጋር ሆነ ከማንኛውም ሰው ጋር ፍቅር ብትጀምር ከዚህ በኋላ ኤላ ቢመለስ መቼም ቢሆን የእሷ ሊሆን አይችልም ብዬ ነው የማስበው። ምክንያቱም ይሄን እስኪ እናንተ በለምለም ቦታ ሆናችሁ ሀሳባችሁን አስቀምጡ። ወይም ደግሞ እናንተ በለምለም ቦታ ብትሆኑ ምን ታረጋላችሁ? ህይወት ይቀጥላል። ህይወታችንን አንድ ቦታ ላይ ብቻ መቆም አይደለም፣ የተለያየ ቦታ ላይ እየተንቀሳቀስን አማራጭን መፈለግ ግዴታ ነው ማለት ነው። እና ለሙዬ ከዚህ በኋላ በእርግጥ ለፍቅር ዝግጁ አይደለችም። በፍጹም ባቡሬ ጋር ልትሆን አትችልም አሁን ላይ ማለት ነው። ምክንያቱም የታመመው ልቧ የቆሰለው ልቧ እስካሁን ስላላገገመች በፍጹም ወደ ሌላ ፍቅር ግንኙነት ትገባለች ብዬ አላስብም። ከዚህ በኋላም ወንድ ልጅ ታምናለች ብዬ አላስብም ማለት ነው። ቤዛም ደግሞ እያረገች ያለችው ነገር እጅግ በጣም የሚያስጠላና ከሰው የማይጠበቅ ነገር እያረገች ነው። ውጭ ላይ ሆና ራሱ ቤት ውስጥ ሳትገባ ውጭ ላይ ሆና ራሱ ሊና ጋር እየተገናኘች በጣም ብዙ ነገሮችን እያበላሹ ነው። በተለይ ደግሞ በዴቭና በአዴ መሀል ገብተው ፍቅራቸው እንዲደበዝዝና እንዲጠፋ ለማድረግ እየሞከሩ ነው። ግን አሁንም ድጋሚ መልሰው ታርቀዋል። ምክንያቱም እውነቱን ባቡሬ ጋር ሆነው ስላጣሩ ነው ማለት ነው። ምንም ጥፋት የለባትም አዴ።